የሚፈነዳ ነገር ይዛለሁ አፈነዳዋለሁ ምንድነው የምትይኝ? ቀለሟ ምን አድርግ ነው የምትይኝ? ውሽማ ይዛብኛል ላይ ውሽማ ይዛብኛል። ኧረ ሰው እየሰማሽ ነው? ዝም በይ። ምን አገባኝ እኔ? መቼ ነው እኔ ውሽማ? አንድ በርበሬና ሽሮ እንኳን ገዝታ አታውቅም ቤት ውስጥ ታውቃለህ? አንዴ እሺ፣ ስልክ እያወራሁ ነው። እሺ፣ አንዴ ቆይ። አንዴ አልፈልግም። ሄሎ፣ ቀሚስ ከተገዛ ስንት ጊዜ? አንድ ጊዜ። እሺ፣ ወይዬ እናት፣ ወይዬ ወይዬ እናት፣ ወይዬ ምን ሆነሽ ነው? ጭራሽ ውሽማ ማናት? ኧረ ሰው እየሰማሽ ነው? ለምን አለማይ? እሺ፣ እነግርሻለሁ። ዝም በይ። እሺ፣ እነግርሻለሁ። እሺ፣ ዝም በይ። ይኸውልሽ፣ እቺ የወሎ ፓራዳይዝ ሪል ስቴት ማናጀር ናት። ይኸውልሽ፣ በርበሬ ሸምቼ አላቅ ይሆናል፣ ልብስ ከገዛሁልሽ ቆይቻለሁ። እኔ ግን ለጋራ ህይወታችን ስል ወሎ ፓራዳይዝ ሪል ስቴት እኮ ማለት ነው ምን የመሰለ ከጂ+1 እስከ ጂ+6 ቤት እየሰሩ ይገኛሉ። እዛ ተመዝግቤ የሚፈነዳ ነገር ይዣለሁ አፈነዳዋለሁ። አሁን ላፈነዳው ማን እንደኔ እንደሚረዳ ሱሱናበኝ ያስገባው ዳስካ ማን እንደኔ እንደሚረዳ ሱሱናበኝ ያስገባው ኧረ አንተ ረፍ። ይሄ ልጅ ልቤን አቁስሎ ሊገለኝ ቤቶች ግባ። ሳዲቆ አለ እንዴ? አሁን ለኪው የሆነ ቦታ ሄዷል። ይመጣልና ግባ። ቁጭ በል እስከዛ። እማዬ ይሄ እኮ እኔን ውጪ ሲያገኘኝ ይመታኛል። የሚመታህን ይዞ ይመታልሃል እንጂ ይሄ አይመታህም። ውጣ ከኛ ቤት። አው እንደዛ አይደረግም። ይውጣ። አንተ ረፍ። ውጣ። ምንም ቢሆን እኮ የወንድምህ ጓደኛ ነው። የለም ውጣ። አይመጣም። ተው እንደዚህ አይደረግም። ሲያስጠላ። አንተ ባለጌ አትሁን። ተው። ኧረ ጮተው ልጅ አይደለ ቆሻሻ። እንደዚህ ይባላል እንዴ? ልጅ አይደለ ይገባኛል። ይቅርታ ጠይቀው። ይጮት አሰለፍተው አሰለፍ ካካ መጣ። ልቀመጥ። አንተ ሰው ፊት እኔ ሽንት ቤት ፈራለሁ። እዚህ ነው የምቀመጠው። ይሸታል እንዴ? ኦ ማይ ጋድ ብሮ። ሸተተ ትበላለህ እንዴ? ምን እያረክ ነው? ሄሎ ባቲቱ አይ ጉድ! አንተ ሴጣን ይዟል እንዴ? አበድክ እንዴ? ምን እያወንክ ነው? ቲክቶክ እኮ እያየሁ ነው። ቲክቶክ አባቴ ጥፋ። ተነስተኛ ማብራቱን አጠፋፋና ተኛ። እሺ አሰለፍ። ሙሴ ሰለሞን አገባ። ጉርጋድ አባት ግባ። የሰው ልጅ ያገባል። አንተ እዚህ ሻወር ግባ። ግም ሙሴ አገባ ይለኛል እንዴ? ተነሳ፣ አጥፋና ተኛ። ይሄ ልጅ አይተኛም እንዴ? አፈራባ ብላተኛም እንዴ? ቆይ እንደምን ነው? እኔ ምን አረጉ? ተኛ። ምን አባቱ ያደርቀኛል? እከክ ምንድነው የምታጉረመረመው? ተኛ። A few moments later. የኔው ጉድ ባልሆነ የሚያንኮራፋው መድኃኔዓለም። ከዚህማ ዘዴ አላጣም። ጎረቤት ድግስ አለ ብለህ ብትልከሰከስ
ከዚህ ቤት እግሬን አነሳለሁ ብትል ወየው አንተን ገድዬ እጄን ለመንግስት እሰጣለሁ። ጎረቤት እንዳትልከሰከስ ብዬ ስጋ ወጥ ሰርቼልሃለሁ። ከፈለክ በፍሬ እየለቀምክ መብላት ትችላለህ። ልብሴን ቀይሬ አንወጣለሁ። ቤቱን ጠብቅ። እንደፈለክ እየተጫወትክ ከግቢ ሳትወጣ ቤቱን ጠብቅ። እንዴት አየኸኝ? ዋው እንጆ ነው። በጣም ነው የሚያምረው። አደራ መርዞ ከዚህ ቤት ንቅንቅ እንዳትል። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ ይፈስ ያሰባ ሼበው እኮ አልተረፈም። አራገል የምር እንዳለ ጥርሱ ርግፍ ነው ያለው። ምንም አልተረፈም። አሰልፍ ከዘራው ስትቀበለው እያሯሯጠች ሼበው ወርቆ ጥርሱ እንዳለ ረገፈ ነው ምን ያሰልፍ ገደለኝ። ይኸውልህ ጀልሰና ድንገት ለመጣ ማብራት ብለህ እርሜን ያየህበትን ኩራዝ አትክፋ። ማንን እንዳጣ ጊዜ ያሳየናል።